ትናንትና ምሽት አንብበን ነበር። በዚህ ክፍል ጌታችን ኢየሱስ ክርስቶስ በራሱ አንደበት የተናገራቸውን 6 የሚያክሉ የምጽአቱ ምልክቶችን አንብበን ነበር። 5ቶቹን ትናንትና ተመልክተናል። እነዚህ 5ቶቹን ለማስታወስ ያክል ስለ ሐሰተኞች ክርስቶሶች በስሙ ስለመምጣት፣ ስለ ጦርና ጦር ወሬ ስለ መሰማት፣ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ስለመነሳት፣ ረሃብ፣ ቸነፈር፣ እነዚህ ሁሉ የሚከሰቱ መሆናቸውን በአንዳንድ ታሪካዊና መረጃዎችን ጭምር ለማየት ሙከራ አድርገናል። ከ6ቶቹ አንዱ ደግሞ የሚቀራው የምድር መናወጥ የሚለውን ከዛሬ ክፍል ጋር አብረን የምንመለከት ይሆናልና እግዚአብሔር መንፈስ ለሁላችን የልቡን ለልባችን ይናገራል። ስለዚህ 6ኛው ምልክት ለዛሬው ደግሞ የመጀመሪያው ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ የሚገኘው ምን ይላል? የምድር መናወጥ በልዩ ልዩ ስፍራም ይሆናል ይላል። ይህ ጌታ ኢየሱስ ክርስቶስ ከአንደበቱ አውጥቶ ከተናገራቸው ከትንቢቶቹ አንዱ ነው። የመጨረሻ ዘመን ክስተት። አንድ ጊዜ አንድ ወንድማችን የተናገረው ነገር አስታውሳል። ወዳጆቼ ይህ የተፈጸመ ታሪክ ነው። ባጭሩ መነግራችሁ ይህ የምንነገረን ቃል፣ የሚዘመረው ዝማሬ፣ የምንነገረን ቃል እንደው እንደ ተለምዶ ዝም ብለን አንውሰድ፣ ወይንም ደግሞ እንደ ተውኔት አድርገን አንውሰድ፣ ወይንም ደግሞ እንደ ድራማ አድርገን አንውሰድ። እንደ ተለመደው ነገር መደረግ ስላለበት ነገር አድርገን አንውሰደው። ከዚህ ጋር አያይዤ ታሪኩን ነግራችሁ ቦታውንና የቦታውን ስም የወንድማችንን ስም መናገር አልፈልግም። ካገለገልኳቸው ቦታዎች በአንዱ ነበር አንድ ወንድም ሚስት ለማግባት እጮኛ ይይዛል። ይህን አድርጎ ሲያበቃ በተደጋጋሚ የልጁ ምን ፍርሃት እንዳደረበት ባላውቅም አንዳንድ ሰዎች ይፈራሉ። በነገራችን ላይ ወጣቶቻችን ትዳር የሚያስፈራ አይደለም። ዝግጅቱ ካለ እግዚአብሔር መንፈስ ከመራ ያስፈራ አይደለም፣ ግን በጣም ይፈራል። ማግባት ይፈራ ስለነበረ ጊዜው ሲደርስ ጥሎ ይጠፋል። ጊዜው ሲደርስ ማግባት አይፈልግም፣ ይተዋል። በቃ እንደዛ ያደርጋል እና በዚህ ስለምታወቅ ቤተሰቦቹ ጓደኞቹ በጥብቅ ይጠብቁ ነበር። እቺንማ ያገባታል እንጂ በምንም አይነት መስፈርት እንድትዋት አንፈቅድም ተብሎ ይጠበቅ ነበር። ባይነግራኛ እየተጠበቀ ቀኑ መጣ። እንደ ይሁድ ዕለት የጋብቻ ስነ ስርዓት ሊደረግ መቼም በጣም ከባድ ነው። አንድ ሰው ያለበት ባህሪ በቀላሉ አይለቀውም። ዓርብ ጠዋት ተነስቶ ከሀገር ጠፋ። መቼ ሊሆን ጋብቻው የሚፈጸመው ይሁድ ሲሆን እሱ ዓርብ ተነስቶ ጠፋ ማለት ነው። ቄሱ ተጋብዘዋል፣ መዘምራን ተጋብዘዋል፣ ሙሽራዎቹ ሚዜዎች ተዘጋጅተዋል። ዝግጅቱ ቤት ውስጥ ሁሉ ነገር ሬዲ ነው። ይሁን ሊያገባ ዓርብ ጠዋት ተነስቶ ከሀገር ጠፋ ማለት ነው። ጓደኞቹ የት እንደሚሄድ የት መሄድ እንደሚፈልግ በደንብ ጠንቅቆ ያውቁ ስለነበር አፈንትነው ካለበት ቦታ ቀኑን ሙሉ እየፈለጉ ብለው አገኝተው ይዘው አመጡት ማለት ነው። እጅ ከፍንጅ አንጠልጥለው። ከዛ በኋላ ሳይወዳት በግዴታ አገባ ማለት ነው። ቅዳሜ ቃል ኪዳን ተፈጸመ። እንግዲህ ሙሽሮቹ ወደ ጫጉላ ቤት ሄዱ፣ አደሩ። በነጋታው እኔም ከባለቤቴ ጋር ልንጎበኝ ሄደን ነበርና ጠየቅነው። ስሙን መጥራት አልፈልግም ብያለሁ፣ አሁንም አልጠራም። ስሙን ጠራንና እንዴት ነው ጋብቻ ምን ይመስላል ትዳር ስንለው፣ አይኔ እኮ ድራማ የሚሰራ እየመሰለኝ ነበረ። እስካሁን እኮ የተጓዝኩበት ጉዞ ትናንትና ቃል ኪዳን ፓስተሩም ሲያጋበን ዝማሬም ሲዘመር እያንዳንዱ ፕሮግራም በሚታወንበት ጊዜ ለእኔ ድራማ የሚሰራ እየመሰለኝ ነበረ። በእርግጥ ያገባሁ አልመሰለኝ፣ የኔ ጋብቻም አልመሰለኝም ብሎ ተናገረ። አሁንስ እንዴት ነው አመንክ ወይ ብለን ስንለው፣ አሁንማ መቼም አምኛለሁ ብሎ አለ። ምን ለማለት ፈልጌ መሰላችሁ? መዝሙርም ሲዘመር ቃልም ሲሰበክ የሆነ ድራማ እንደሚሰራ ወይም ትወና እንደሚሰራ አድርገን ማሰብ የለብንም። ከኛ ሕይወት ጋር በጥብቅ የሚቆራኝ ነው።
እግዚአብሔር የፍቅር አምላክ የልቡን ለልባችን እየተናገረን ነው። አዎ እነዚህ የምንሰማቸው የትንቢቱ የመጨረሻ ዘመን ክስተቶች ወይም ደግሞ የምጽአቱ ምልክቶች ወሳኝ ጉዳይ ናቸው። በቃ ቅድመ ሁኔታ ነው። ዝናብ ሁላችንም እናውቃለን። እግዚአብሔር አምላክ በተፈጥሮ ከሰጠን በረከቶችን ከሚያመጣልን ነገር አንዱ ዝናብ ነው። ዝናብ እንደሚመጣ ዘንቧል ማለት የሚቻለው ወይ ደግሞ ዝናብ መምጣቱን የምናውቀው ምልክቶችን ያሳያል። ነጎድጓድ፣ ዳመና፣ ሌሎች ምልክቶችን እናያለን። ከዛ በኋላ ነው ዝናብ እየመጣ ነው ብለን የምንለው። ምልክት ሳያሳይ በጠራራ ፀሐይ እንዲሁ መጥቶ ድብ ብሎ የሚዘንብ ዝናብ የለም። ጌታም ለዚህ ነው በአሞጽ ምዕራፍ 3 ቁጥር 7 ላይ እግዚአብሔር አምላክ ለባሪያዎቹ ለነቢያት አስቀድሞ ምስጢሩን ካልገለጠ ካልነገረ በስተቀር አንዳች አያደርግም ተብሎ እንደተጻፈ እግዚአብሔር እያንዳንዱን ሊፈጸም ያለው ትንቢት ሁሉ ሲነግረን ሳል ከልቡ ነው። ደግሞም ይሄ እውነተኛ ቃል ነው፣ ሊፈጸም ያለን ቃል። ስለዚህ ለሕይወታችን ብለን እንስማው፣ ወይት እንስጠው፣ ቦታ እንስጠው። ከሕይወታችን እናዋህደው። መስማት ስላለብን ብቻ እንስማ፣ ወደ ሕይወታችን እናምጠው። ይሄ ከተፈጸመ ከዚህ በኋላ ምንድነው የሚጠበቅብኝ ብለን ማለት ነው የሚያስፈልገን። እዲን ዘንድ ምንድነው ማድረግ የሚገባን ብለን ነው ማሰብ ያለብን። በእርግጥ በኢየሱስ ውስጥ መሆናችንን ማረጋገጥ ነው የሚያስፈልገን። ይሄ ካልሆነ እኮ የምንሰማው እያንዳንዱ ቃል ለፍርድ ነው የሚያዘጋጀን። ከፍርድ እግዚአብሔር ይጠብቀን። ይህንን ነው ማለት የሚፈልገው። ስለዚህ ወደ ስድስተኛው ምልክት ወይ ደግሞ የዛሬው አንደኛውን ከዛሬው ክፍላችን የመጀመሪያ የሆነውን ስንመለከት ስለ ምድር መናወጥ ነው። ጌታ ኢየሱስ ክርስቶስ ቅድም እንደጠቀስኩኝ ማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ምንድን ነው ያለው? የምድርን መናወጥ በልዩ ልዩ ስፍራ ይሆናል። ይሄ ትንቢት ነው። ይሆናል ነው ጌታ ያለው። ወደፊት ሊሆን ያለው ነገር ትንቢት በትንቢት መልክ ነው ያስቀምጠው። ትንቢትን ተግባራዊ የሚያደርገው እውነተኛ መሆኑን የሚያረጋግጠው ታሪክ ነው። ትንቢት በትንቢትነቱ የሚቀር ከሆነ የሚጠቅም አይሆንም። ትንቢት በታሪክ ሲገለጥ ግን በታሪክ ሲረጋገጥ ግን እውነተኛ ይሆናል። ስለዚህ ታሪክ ምንድነው ያለው? ስለ ምድር መናወጥ ታሪክ ምንድነው የመዘገበው? ሆኗል ወይ? ተፈጽሟል ወይ? አዎን ነው መልሱ። ታሪክ በተለያዩ ጊዜያት ከተመዘገበው ከታሪክ መዛግብት ውስጥ በርብረን በምንመለከትበት ጊዜ በርካታ የምድር መናወጦች ተከስተዋል። ለምሳሌ በ1755 በአውሮፓን አቆጣጠር ሊዝቦን በተባለው ቦታ ላይ በአውሮፓ ማለት ነው የመሬት መናወጥ በመባል ይታወቃል። የተፈጸመው በአውሮፓ ሊዝቦን የመሬት መናወጥ በመባል የሚታወቀው ከፍተኛ የሆነ የመሬት መናወጥ ተከስቶ ነበር እና በ6 ደቂቃ ብቻ 100,000 የሚያክል ሕዝብ ያለቀበት በጣም ትልልቅ የመሬት መናወጦች ተመዝግቧል። ከነዚህ ውስጥ አንዱ ሌላኛው ደግሞ በጣሊያን በ1915 ዓመተ ምህረት በፈረንጆቹ ማለት ነው 32610 የሚያህል ሕዝብ የቀጠፈ የመሬት መናወጥ። በ1923 በጃፓን 143,000 ሕዝብ የቀጠፈ። በ1939 በቱርክ 32,700 ሕዝብ የቀጠፈ። በ1970 በፔሩ 66,800 ሕዝብ የቀጠፈ። በ1976 በቻይና 240,000 ሕዝብ የጨረሰ። በ1988 በፈረንጆቹ በአርሜኒያ 25,000 ሕዝብ የጨረሰ የመሬት መናወጥ ተከስቷል። ይሄ ለምሳሌ ለአብነት ያክል ታሪክ ምን አለ የምለውን ከታሪክ መዛግብት ውስጥ ያየነውን ለአብነት ያክል ትንቢቱ ምን ያክል ተፈጽሟል የምለውን ልናይ ነው እና በርካቶች አሉ። ይሄ ብቻ አይደለም። እነዚህ ወዲህም ደግሞ በተለያዩ ጊዜያትና ቦታዎች የተለያዩ የመሬት መናወጦች በመከሰት ጌታ ኢየሱስ ክርስቶስ የተናገረው ትንቢት እውነተኛ መሆኑን አረጋግጧል። ስለዚህ የመሬት መናወጥ በተለያዩ ቦታዎች ይከሰታሉ ያለው ቃል በቃል ተፈጽሟል። ወደ 7ኛው ምልክት ወይም ደግሞ
ለዚህ ምሽት ሁለተኛው ወደ ሆነው ሐሳብ ደግሞ ስንመጣ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ የተናገረውን ሐሳብ እናገኛለን። ምን ይላል? እስቲ ጥቅሱን ቃል በቃል እንድናነበው ፈልጋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 11 ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። ጌታ ኢየሱስ ክርስቶስ ባንደበቱ ይህን ቃል የተናገረ። በዚህ ጥቅስ ላይ ኢየሱስ እያስጠነቀቀን ያለው ሐሰተኛ ነቢያት መነሳታቸውን ብቻ ሳይሆን በሚሰሩት ሐሰተኛ ተአምራትና ድንቆች የተነሳ ብዙ ሰዎችን ማሳት መቻላቸውን ጭምር ነው። በጣም የሚያሳዝነው ነገር ግን ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 24 ቁጥር 4 ማንም እንዳያስታችሁ ተጠንቀቁ ብሎ ያስጠነቀቀን ቢሆን ዛሬም ይሄንን እያዩ ብዙዎች እየሳቱ መገኘታቸው ነው። እዚህ ላይ ቆም ብለን እስቲ አንድ ሶስት ጥያቄዎችን እናንሳ። የመጀመሪያው በእርግጥ ዛሬ በዘመናችን ሐሰተኛ ነቢያት ተነስተዋል ወይ? አንዱ ጥያቄ ነው። እነዚህ ሰዎች ወይም ደግሞ እነዚህ ሐሰተኛ ነቢያት ሐሰተኛ ነው ብለን መፈረጅ የምንችልበት መጽሐፍ ቅዱሳዊ መለኪያ አለን ወይ? ሁለተኛ ጥያቄ ነው። ሶስተኛው በጉዳዩ ላይ እርግጠኞች ከሆንን እነሱ ጋር ያለንን ቁርኝት ምንድን ነው ማድረግ የሚገባን የሚሉ ጥያቄዎችን ምላሽ የሚሰጥ የቃል ጊዜ ነው የምኖረን። ወደ ምላሹ እንሄድ። አንደኛው በእርግጥ ዛሬ በዘመናችን ሐሰተኛ ነቢያት ተነስተዋል ወይ? መልሱ ያለ አንዳች ጥያቄ አዎን ነው። አዎን ተነስተዋል። ምክንያቱም መነሳታቸውን በዙሪያችን ስም ሰይመው ሲንቀሳቀሱ በተጨባጭ ባይኖቻችን እያየን ስለሆነ ቅዱስ ቃሉም ደግሞ ይህንኑ ስለሚያረጋግጥልን ነው አዎን ብለን በድፍረት መናገር የምንችለው። መጽሐፍ ቅዱስ እንዲህ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ምንም ጥያቄ የለውም። ይኸው ቃሉ ሲያረጋግጥ ምን ሆኗል? ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋል። በቃ ስለመነሳታቸው ምንም የሚያጠራጥር ነገር የለም። ወደ ሁለተኛው ጥያቄ እንሂድ። ነቢያቶቹ ሐሰተኛ ናቸው ብለን ለመፈረጅ ምን የመጽሐፍ ቅዱሳዊ መለኪያ አለን? ወዳጆቼ እዚህ ላይ አንድ ልብ ልንለው የሚገባን ነገር ቢኖር ትናንትና ስለ ሐሰተኞች ክርስቶሶች ተመልክተናል። ዛሬ ደግሞ ስለ ሐሰተኛ ነቢያት ይህንን ስንል ሳለ ጉዳዩ ስለ ግለሰቦች፣ ስለ ቡድኖች ወይም ደግሞ ስለ አንድ የሃይማኖት ሰዎች ስለ ማውራታችን አይደለም። እሱ አይደለም ጉዳያችን። ሰዎች ጋር አይደለም ንግግራችን፣ ጉዳያችን ይሄ ሐሰተኞች ብለን ስናወራ ሰዎችን አይደለም ኤክስፖዝ የምናደርገው፣ ሰዎችን አይደለም እየተቃወምን ያለ። ጉዳያችን ወይም ደግሞ ተቃርኗችን ከሰዎቹ በስተጀርባ ሆኖ ከሚጋልበው ሐሰተኛ መንፈስና የዲያብሎስ አሰራር ጋር የኛ ጥላቻችን እንጂማ ወንዶች እንዲሆኑ ሴቶች ወንድሞቻችን እህቶቻችን ናቸው የምንወዳቸው፣ ክርስቶስ የሞተላቸው በጣም የምንወዳቸው የምናከብራቸው ናቸው። ሁሉንም እንድንወድ ነው የተጠራን። እኛ ግን ጥላቻችን ጳውሎስ እንዳለው ከርኩሳን መናፍስት ከሰማያዊ ስፍራ በታች ካሉቱ ከነዚህ ከጨለማ ዓለም ገዦች ጋር ነው አለ። የኛም ተቃርነው እሱ ጋር መንፈሱ ጋር ሲስቴሙ ጋር ከበስተጀርባ ሆኖ ከሚጋልበው ክፉ የሐሰት አስተማሪ ከሆነው የመጀመሪያ ሐሰተኛ ከሆነው ከዲያብሎስ አሰራር ጋር ጥላቻችን። ይሄ ከሆነ ሐሰተኞችን ሐሰተኛ ብለን መፈረጅ የምንችልበት መጽሐፍ ቅዱሳዊ መለኪያ አለን ስንል ወደ መጽሐፍ ቅዱስ ነው የምናመራ። በትንሹ አራት የሚሆኑ መለኪያዎችን እንመለከታለን። ገሌ ሐሰተኛ ነቢይ ነው፣ ገሌ ሐሰተኛ ነቢይ ነው ብለን ማለት ዝም ብሎ ሰው ላይ መናገር አይቻልም። መጽሐፍ ቅዱሳዊ ኤቪደንስ ግን ካለን በትክክል መናገር ኃጢአትነት የለውም።
ስለዚህ አረት የሚያይሉ ይሄ ብቻ ነው እያልኩ አይደለም፣ ሌሎችም መለኪያዎች ይኖራል። በዋናነት አረት የሚያይሉ መለኪያዎችን እንድንመለከት ፈልጋለሁ። አንደኛ ትንቢተ ኤርምያስ ምዕራፍ 28 ቁጥር 8 ላይ እንዲህ ይላል፣ ከጥንት ከኔና ከእናንተ በፊት የነበሩ ነቢያት ይላል በብዙ አገርና በታላላቅ መንግስታት ላይ ስለ ሰልፍና ስለ ክፉ ነገር ስለ ቸነፈርም ትንቢት ተናገሩ። ኤርምያስ ነው እየተናገረ ያለው በእግዚአብሔር መንፈስ እየተነዳ። ስለ ሰላም የተናገረው ነቢይ ይላል ቁጥር 9 ስለ ሰላም የተናገረው ነቢይ የነቢዩ ቃል በሆነ ጊዜ እግዚአብሔር በእውነት የሰደደው ነቢይ እንደሆነ ይታወቃል። ምን አለ? ስለ ሰላም አንድ ነቢይ ተነስቶ ቢናገር ያ የተናገረው ቃል በእርግጥ የተፈጸመ ከሆነ ያ እውነተኛ መሆኑ ይታወቃል። ጥያቄው ግን በእግዚአብሔር ስም የሚናገሩ ትንቢታቸው በእርግጥ ይፈጸማል ወይ? ጥያቄው እሱ ነው። ይፈጸማል ወይ? ብዙ ነቢያት የእግዚአብሔርን ስም እየጠሩ ይናገራሉ፣ ግን ይፈጸማል ወይ? ቃል በቃል ባሉት ጊዜ፣ ባሉት ሰዓት፣ ባሉት መጠን፣ ባሉት አይነት ሁኔታ ይፈጸማል ወይ? አንድ ገጠመኝ ልነግራችሁ ፈልጋለሁ። አንድ ገጠመኝ በዚህ ዙሪያ ወቅቱ የዛሬ 6 ዓመታት ገደማ የተወለድኩበት በደቡብ ኢትዮጵያ ገጠራማ አካባቢ ልዩ ስሟ ይባል ላይ የሚባል መንደር አካባቢ ነበር። አሁን ነግራችሁ እውነተኛ ታሪክ የተፈጸመ በሰፈሩ ላይ የነቢያት ጉባኤ ብሎ ራሱን የሰየመ አንድ ቡድን ተነሳ። ምን የነቢያት ጉባኤ ማነው የሰየማቸው? ራሳቸው በራሳቸው። ያ ቡድን ተነሳና ቤት ለቤት እየዞረ ይጸልያል። ጥሩ ነው መጸለይ፣ ጥሩ ነው ሰዎችን ማጽናናቱ ጥሩ ነው። ግን እሱ ላይ አይደለም። የሰራዊት ጌታ እግዚአብሔር ተናገረ ብለው አንድ ትልቅ ትንቢት ተናገሩ። አንድ ላይ ሆነው ማለት ነው። በግሩፕ አንድ ላይ ሆነው ትንቢት ተናገሩ። በወቅቱ ላይ ግን ዝናብ ጠፍቶ ነበር። የአዝመራ ወቅት ነበር። ዘር የሚዘራበት ጊዜ ነበር። ገፍቷል። ገፍቷል። ዝናብ በጊዜ አልመጣም። በዚህ ሰዓት ላይ ወደ መጋቢት አካባቢ ላይ ሆነው አንድ ላይ ሆነው ትንቢት ተናገሩ። ትንቢቱ ምን የሚል ነው ታውቃላችሁ? በጣም ድርቁ በዝተዋል፣ ጠራራ ነው፣ ፀሐዩ ከባድ ነው እና ምን አሉ? ትንቢት የተናገሩ ትንቢት ምንድን ነው? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እንዲህ ያሳየናል። ምን? ከዛሬ 2 ወር በኋላ እግዚአብሔር ዝናብ ሳይሆን ከሰማይ እሳት አወርዳለሁ ብሏል። ህዝቡ ምንድነው እየጠበቀ ያለው? ዝናብ። እነሱ የተነበዩት ትንቢት ምንድነው? እሳት። እግዚአብሔር ይሰውረን። መቼም ትንቢት ነውና ተጠበቀ። በጣም የሚገርማችሁ ነገር ረጅም ታሪክ ላሳጥረውና እነሱ በቀጠሩት በ2 ወር ጊዜ ውስጥ የዘነበው እነሱ እንዳሉት ከሰማይ ዝናብ እሳት ሳይሆን እግዚአብሔር ዝናብ ነው ያዘነበው። ክብር ለእርሱ ይሁን። የአባቶችን የእናቶችን የሕፃናትን እንባ የሚያብስ አምላክ እነዚህ ሐሰተኞቹ እንደተናገሩ ሳይሆን እግዚአብሔር ሰማይን ከፍቶ ከ2 ወራት በኋላ ዝናብ ነው ያዘነበው። ቅድም ያነበብነው ጥቅስ ያለው ምንድነው? ኤርምያስ 18 አንድ ነቢይ እውነተኛ መሆኑ የሚታወቀው ስለ ሰላም ተናግሮ ሊሆን ይችላል፣ ስለ ጦርነት ተናግሮ ሊሆን ይችላል። እግዚአብሔር ይላል ብሎ የተናገረው ነገር ቃል በቃል የማይፈጸም ከሆነ ያ ነቢይ አይደለም። እግዚአብሔር ነቢያት አይደሉም ማለት ነው። አንዱ ሚዛን ይሄ ነው። በሐሰተኛ ትንቢታቸው ህዝቡን በተስፋ ዳቦ የሚያጠቁ ማንም ሳይሰራ በተአምር ሀብትን ሊጠባበቅ የሚያደርጉ በየመንደሩ ሱቅ የከፈቱ የብልጽግና ሰባኪ የሆኑ ሐሰተኛ ነቢያት ስንት ናቸው ዛሬ? የቱ ይቁጠረው? እግዚአብሔር ቃል ግን እያለ ያለው በእግዚአብሔር ስም የሚናገሩት ትንቢታቸው በትክክል የማይፈጸም ከሆነ ሐሰተኛ ናቸውና እንዳያስቷችሁ ተጠንቀቁ ነው። ወዳጆቼ እግዚአብሔር ይርዳል። እግዚአብሔር ቃል በዚህ ልክ የሚያስጠነቅቀን ቢሆንም ነገር ግን ስንቱ ነው ዛሬም እየሳተ ያለው? ስንቱ ነው እየተከተላቸው ያለው? ወደ ሁለተኛው መለኪያ ይሂድ። አንደኛው
አንድ ነቢይ እግዚአብሔር ገለጠልኝ ብሎ ካወራ በኋላ የተናገረው ቃል በቃል መፈጸም መቻል አለበት። የተናገረው ትንቢት 100% መፈጸም አለበት። አንዱ ሚዛን። ሁለተኛው እግዚአብሔር ሕግና በምስክር ሚዛን ላይ ቁጭ ማለት ነው። ትንቢተ ኢሳይያስ ምዕራፍ 8 ቁጥር 20 ከ19 ጀምረን እንመልከተው። ኢሳይያስ ምዕራፍ 8 ቁጥር 19 እርሱም የሚጮሁትንና ድምፃቸው ዝግ አድርገው የሚናገሩትን መናፍስት ጠሪዎችንና ጠንቋዮችን ጠይቁ ባሏችሁ ጊዜ ሕዝቡ ከአምላኩ መጠየቅ አይገባውም ወይስ ለሕያዋን ስሉ ሙታንን ይጠይቃሉን? ቁጥር 20 ወደ ሕግና ወደ ምስክር ሄዱ፣ እንዲህ ያለው ቃል ባይናገሩ ንጋት አይበራላቸውም። ምንድን ያለው? ንጋት አይበራላቸውም። በጣም የሚገርም ነገር ነው። አጋጣሚ የእንግሊዝኛ ቨርሽን አለኝ እዚህ ጋር። ይሄ ንጋት አይበራላቸውም የሚለው እዚህ ጋር ቆንጆ አድርጎ ያስቀምጠዋል። እንግሊዝኛ ቁጥር to the law and to the testimony if they speak not according to this word it is because there is no light in them. ብርሃን ስለሌላቸው ብርሃን ኢየሱስ ነው። በሕጉና በምስክሩ ቃል መሰረት በዚህ ቃል መሰረት የማይናገሩ ከሆነ ለእግዚአብሔር ሕግ ለእግዚአብሔር ቃል ከፍ ያለ ግምት ከፍ ያለ ቦታ የማይሰጡ ከሆነ ለእግዚአብሔር ቃል ስፍራ የሚያሳጡ ከሆነ ለእግዚአብሔር ሕግ ስፍራ የሚያሳጡ ከሆነ ብርሃን የላቸውም። ይህን እየተናገረ ያለው ደግፌ አንድ ተራ ሰው አይደለም፣ ወይም ደግሞ አንድ አገልጋይ አይደለም። የእግዚአብሔር ቃል ነው። መዝኗቸው፣ ቁጭ አድርጓቸው። በምን ላይ? በእግዚአብሔር ሕግ ላይ በእግዚአብሔር ምስክር ላይ ቁጭ አድርጓቸው። በዚህ መሰረት የሚናገሩ ከሆነ በዚህ ቃል መሰረት የማይናገሩ ከሆነ የእግዚአብሔርን ሕግ ከፍ ከፍ የማያደርጉ ከሆነ በሕጉ በተጻፈው መሰረት የማይናገሩ ከሆነ ብርሃን የላቸው። የዓለም ብርሃን እኔ ነኝ ያለው ክርስቶስ ኢየሱስ ነው። ክርስቶስ የላቸውም ማለት ነው። ክርስቶስ ከሌለበት ቦታ ምንድን ነው ሊጠበቅ የሚችለው? ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ኢየሱስ ያለው ነገር ይሄ ብትወዱ ትእዛዜን ጠብቁ ነው ያለው። ኢየሱስን እወደዋለሁ። በዘመናችን ዛሬ በጣም ከባድ የኢየሱስን ስም አቆለባብሶ የሚናገሩት ስንታል። ኢየሱስዬ እሱነቱን አይደለም ኢየሱስን የፈልገው። ብትወዱኝ መቼም የፍቅር ምልክት ነው ሰዎችን በቁልምጫ ስም የምንጠራው የምንወዳቸው መሆኑን ለመግለጽ መሆናችን ለመግለጽ ነው። ኢየሱስ ግን ያለው ይህንን አለ። ብትወዱኝ የምትወዱኝ ከሆነ ምን አድርጉ? ትእዛዜን ጠብቁ ነው ያለው። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ደግሞ እንዲህ ነበር ያለው፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ልብ በሉ። ምን አለ? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን ይገልጥለታለሁ። ክብር ለእግዚአብሔር ይሆን። ነቢይ ማለት እኮ የእግዚአብሔርን ክብር የሚሸከም ሰው ማለት። ነቢይ ማለት እኮ የእግዚአብሔር አፍ ማለት ነው ይላል የሰራዊት ጌታ እግዚአብሔር ብሎ የሚናገር አካል እኮ ማለት ነው። ስለዚህ ይሄ አካል ደግሞ የእግዚአብሔርን ትእዛዝ የማይጠብቅ አይወደውም ማለት ነው። ይህን የማያደርግ ከሆነ ደግሞ እግዚአብሔር እሱ ያል እኔ እወደዋለሁ አባቴም ይወደዋል። ምን የሚያደርግ ከሆነ ትእዛዜን የሚጠብቀኝ ከሆነ ይህን የሚያደርግ ከሆነ ብቻ ነው ራሴን የሚገልጥለት። ከዚህ ውጭ ከሆነ ሰዎች ይላል እግዚአብሔር ብሎ ሊናገሩ ይችላል። እግዚአብሔር ግን ራሱን አይገልጥላቸውም። ስለዚህ እያልን ያለው ምንድን ነው? በእግዚአብሔር ሕግና በሚዛኑ በዛ በሕጉና በምስክሩ ላይ ቁጭ አድርጉት። የእግዚአብሔርን ሕግ ሚዛን የማይገባ ከሆነ የምረጋግጠው ከሆነ አንዱን ተሽረዋል፣ አንዱን አያስፈልግም፣ አንዱ እየረገጠ እንደዚህ አይነት ስፕሪት ይዞ መንፈስ ቅዱስ ወረደብኝ ወይ ደግሞ ልሳን ተናገር ወይ ደግሞ ገለጠልኝ ይላል የሰራዊት ጌታ እግዚአብሔር ብሎ ሺህ ቃላት ብደረድርላችሁ አትስሙት። ምክንያቱም ራሱን እግዚአብሔር የሚገልጥለት ለማን ነው ብትሉ የሚወደኝ ትእዛዜን ይጠብቃል እኔም ደግሞ ራሴን ይገልጥለታል ያለው ትእዛዙን ለሚጠብቅ ሰው። ስለዚህ በእግዚአብሔር ሕግ ምን እናደርጋለን? እንመዝነዋለን። ማን እውነተኛ ነቢይ ነው፣ ማን ሐሰተኛ? ሶስተኛው መለያ ወይም ደግሞ ሚዛን ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ያለው ምን አለ ኢየሱስ? የበግ ለምድ ለብሰው ከሚመጡባችሁ
በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑት ከሐሰተኛ ነቢያት ተደለቁ። ልብሳቸው የበግን ይመስላል፣ ውስጣቸው ተኩላ ናቸው። እነሱን በምንድን ነው የምትለዩት አለ ኢየሱስ። ቁጥር 16 ከፍሬያቸው ታውቋቸዋላችሁ። ስለዚህ ከፍሬያቸው ነው የምንለየው ማለት ነው። ሲቀጥል እንዲህ አለ፣ ከእሾህ ወይም ከኩርንችት በለስ ይለቀማልን? በፍጹም። ቁጥር 17 እንግዲህ ወይም እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ደግሞ ክፉ ፍሬ ያደርጋል። ዮሐንስ 15:1 ላይ ኢየሱስ ምን አለ? ራሱ ሲገልጥ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እውነተኛ የወይን ግንድ ከሆነ ከኢየሱስ ጋር ቁርኝት የሌለው ዛፍ ሁሉ መልካም ፍሬ ማፍራት አይችልም። ኢየሱስን የማይወድ እሱን የማይታዘዝ መልካም ፍሬ ሊያፈራ አይችልም። የነቢይን ፍሬ ሊያፈራ አይችልም። የእግዚአብሔርን ፈቃድ ሊፈጽም አይችልም። ስለዚህ በምኑ ትለዩታላችሁ? በፍሬው፣ በፍሬያቸው ትለዩታቸዋል። በዘመናችን ያሉ በርካታ ነቢያቶች ፍሬያቸው ምን ይመስል? ምንድን ነው የሚያሳየው? በነገራችን ላይ ሐሰተኛ ነቢያት ሲነሱ ዘንድሮ ብቻ አይደለም፣ ወይም ደግሞ በዚህ በአዲስ ኪዳን ዘመን ብቻ አይደለም፣ ጥንትም በነቢያት ዘመንም ሲነሱ ነበር። እስቲ ኤርምያስ 23ኛው ምዕራፍ ውስጥ ጥቂቶችን ደግሞ እንመልከት። ምንድን ነበር የነበረው? በእስራኤል መካከል ምንድን ነው የነበረው? ዛሬስ ምንድን ነው እየሆነ ያለው? አዎ ምንም ከፀሐይ በታች አዲስ ነገር የለም። ትናንት የነበረው ዛሬም ራሱን ታሪክ ይደግማልና ኤርምያስ 13:14 ላይ ይላል፣ በኢየሩሳሌምም ነቢያት ላይ የሚያስደነግጥ ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ፣ ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሶዶም የሚኖሩባትን እንደ ገሞራ ሆኑብኝ ይላል። ቁጥር 15 ኤርምያስ ምዕራፍ 13 ቁጥር 15 ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ እርኩስ በምድር ሁሉ ላይ ወጥቷልና ይላል። እሬትን አበላቸዋለሁ፣ የሐሞትንም ውኃ አጠጣቸዋለሁ። ቁጥር 16 የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁ የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣው ራእይ ይናገራሉ። ወዳጆቼ ዛሬ ቃል በቃል እየተፈጸመ ያለ ነገር ይሄ ከልባቸው እግዚአብሔር እኔ አልተናገርኩም፣ ከልባቸው ፈጥረው አውጥቶ ነው የሚናገሩታል። ዛሬ ስንቱ ነው ፈጥረው አውጥቶ የሚናገር? ጊዜ ቢኖረኝና ባወራላችሁ እጅግ በጣም የሚያስደንቅ ነገር በየአካባቢ እየተከሰተ ያለ እጅግ መዓት ነገር አለ። እግዚአብሔር አንዳች ቃል ሳይሰጠው ተናገረኝ፣ ተገናኘኝ፣ እንዲህ አለ። ይሄንን ነገር ነው የምንመለከተው። ስለዚህ በኤርምያስ ዘመን የነበረው በብሉይ ኪዳን ዘመን የነበረው ነገር ቃል በቃል ሲፈጸም እንመለከታለን። ቁጥር 17 ይላል፣ ለሚንቁኝ ሁል ጊዜ እግዚአብሔርን ለሚንቁ ማለት ነው። ለሚንቁኝ ሁል ጊዜ እግዚአብሔር ሰላም ይሆንላችኋል ብሏል ይላል። በልቡም እልከኝነት ለሚሄድ ሁሉ ክፉ ነገር አያገኛችሁም ይላል። እውነት እንነጋገር ካለ ዛሬ በዘመናችን ወዳጆቼ የዘመኑ ነቢያት ነቢዮች እውነት ኃጢአተኛውን አንተ ኃጢአተኛ ነን ይላል። አንድ ሀብታም ቢመጣ እንደምንም አድርጎ ሀብቱን ለመበዝበዝ ያለ የሌለ ትንቢት ከማቀባጠር አልፎ አንተ አመንዝራ ነህ፣ አንተ ሌባ ነህ፣ አንተ አጭበርባሪ ነህ፣ ይህን ሀብት እኮ ያፈራው በትክክለኛ መንገድ እኮ አይደለም፣ በድግምት ነው፣ በሐሰት ነው፣ አጭበርብሮ ነው፣ አታላይ ነው፣ ንስሐ ግባ ሰው አይደለም። የሚዳመጡት ግን ስለሱ መልካም ነገር ትበለጽጋለህ፣ ትጨምራለህ፣ ትሰላለህ፣ ትሻገራለህ፣ ገና አንፈት ትሄዳለህ። ይህንን ነው የሚናገሩ። በኤርምያስም ዘመን የነበሩ ነቢያት እንደዛ ነበሩ። ምናምን ስሜን ለሚንቁት እንኳን ሰላም ይሆንላችኋል፣ በእልከኝነት የሚሄደው ሁሉ እንኳን ምንም ክፉ ነገር አያገኛችሁም የሚሉ ናቸው። ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነው? ቃሉን ሲያደመጠ የሰማስ ማን ነው? ቁጥር 21 እኔ ሳልልካቸው እነዚህ ነቢያት ሮጡ፣
እኔም ሳልነግራቸው ትንቢትን ተናገሩ። በምክሬ ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበር። ከአፉ መንገዳቸው ከፍሬያቸውም ከስራቸውም ክፋት በመለሷቸው ነበር ይላል። ወዳጆቼ ምንድነው እያለኝ ያለው? ሳልልካቸው ሩጠዋል። እኔ ሳልልካቸው የሮጡ ናቸው። ሳልነግራቸው ትንቢት የተናገሩ ናቸው። ወጥተዋል ዛሬ ይላል የሰራዊት ጌታ እግዚአብሔር። አንድ ታሪክ ልንገራቸውና ወደ ማሳጠሩ ልምጣ። ወለጋ አካባቢ ነው ታሪኩ የተፈጸመው። ሰማው ባየራየው የሰማው ታሪክ ነው። አንድ ወጣት ነቢይ ተብዬ ነው ለአገልግሎት ተጋብዞ ይሄዳል። እዛ አካባቢ ላይ በዛ በሄደበት አጋጣሚ አንዲትን ቆንጆ ልጅ በሱ ግምት ማለት ነው በሱ እይታ አያትና ወደዳት፣ ሊያገባት ፈለገ፣ ማቅረብ ጀመረ። ከዛ በኋላ በሌሊኛው ጊዜ ያችን ልጅ በደንብ አጥንቷት ኑሮ ይሄዳል። ከዛ ይሄድና ምን ያደርጋል? እዛ ቤተክርስቲያን ላይ ለሽማግሌዎች የሰራዊት ጌታ እግዚአብሔር አንድ ራእይ ያሳየኛል። ስለ ልጅቱ በደንብ አጥንቷል። ልጅቱ እግዚአብሔርን የምትወድ በጣም ቤተክርስቲያን በጠዋት መታ ቸርች የምትከፍት የምትዘምር የምታገለግል ጎበዝ አገልጋይ፣ እሷን ማግባት ነው የፈለገው። እሱ ግን ምን አለ? የሰራዊት ጌታ እግዚአብሔር የነገረኝን ትንቢት ልንገራችኋል። ምንድነው ትንቢቱን ይገረን? አዎ ነገ ጠዋት ቀድማ መታ ቤተክርስቲያን ልትከፍት የምትመጣ ልጅ ያንተ ናት ብሎኛል። ማን? የሰራዊት ጌታ እግዚአብሔር። መቼ? ነገ ጠዋት። እሺ ነገ ጠዋት መቼም አላለፈም፣ ይመጣል። ጠበቁ። የቤተክርስቲያን ቦርዶች፣ ፓስተር፣ ሌላም ተሰብስቦ ፓስተር ኦፊስ ይጠብቃል። ነገ ማለዳ ቀድማ መትመጣና በሩን የምትከፍት ቆንጆ ያንተ ናት ብሎኛል፣ እሷን ታገባለህ ብሎኛል። እግዚአብሔር አንዳንዴ ለስሙ ክብር ስል ሐሰተኞችን ያዋርዳል። ከዛ ሰዎች ሁሉ በሌሊት መጥተው ግማሹ እዛ አድሮ ሲጠብቁ የተከሰተውን ነገር ልንገራችሁ። የ70 ዓመት አሮጊት በሰፈሩ ላይ ለቅሶ ስለነበረ በጊዜ መጥተው ቤተክርስቲያን ገብቶ ጸልዮ ለመውጣት ከቤተክርስቲያን ሽማግሌ ቁልፍ ለምነው በምርኩዝ መጥተው ቤተክርስቲያን ለመክፈት ይታገላሉ። ሽማግሌዎቹም እዛ ያደሩ ሰዎች ወጣ አሉና እሺ ምንድነው አሳየኝ፣ ሰራዊት ጌታ እግዚአብሔር አለ። ኖ እቺን አላሳየኝም፣ ከዚህ ቀጥላ የምትመጣውን ነው። ግን ቅድም ምንድን ነበር ያለው? ቀድማ መጣ በሩን የምትከፍት እሷ ያንተ ናት ብሎኛል። ማን? የሰራዊት ጌታ እግዚአብሔር። እሺ ሁለተኛውን ያለው እሺ አሉና አበቁ። ሁለተኛም ዙር ላይ አንድ ፋሚሊ በዕለቱ ላይ የአገልግሎት ተረኛ ስለነበረ አባት፣ እናት፣ ልጆች ሁሉም አንድ ላይ ተሰብስበው መዝሙር ሊዘምሩ ሊዘጋጁ ከቤተክርስቲያን ቁልፍ ወስደው ሲከፍቱ ይሄን ምን ነው ዲያስ አይደለም ይሄ አይደለም ገና ነው፣ ገና ሶስተኛውን ነው አለ። እግዚአብሔር ያቀበጣጥራል እንደ ቃሉ ስንት ጊዜ ነው የሚቀያየረው? እየገረማቸው እሺ ሶስተኛው ምን ታገዛል? ከዛ በኋላ ምን ጋር ታውቃላችሁ? አንድ ጎረምሳ መጣ። ሊሰልም እሱ ነው ደስ አድርጎ ያሳየኝ እየተባለ እየተፈራረቁ የተለያዩ ሰዎች እየመጡ አምስተኛ ነው ስድስተኛ ተራራ ያቺ ልጅ መጣች። ድሮ ግን በሌሊት መጣ ነው በርገን ተፈው እሱ ያጠነው ጥናት ያቺን ነው። በቃ ሁሉ ጊዜ በር መጣ በሌሊት የምትከፍት እሷ መሆኗ አጥንቷል። ዛሬ ግን እግዚአብሔር ሲያጋልጧ እሷ አምስተኛ ነው ስድስተኛ ተራራ ሲመራ እጅግ ነው ያሳየኝ የእስራኤል ጌታ እግዚአብሔር አለ። የቤተክርስቲያኑ ቦርዶች ምን ያህል ታውቃላችሁ? ውሸታም። ይሄማ ከልብ የፈጠርከው አንተ የሰራሃት ራእይ እንጂ እንዲህ አይነት ራእይ የሚያሳይ ቃሉን 10 ጊዜ የሚቀያየር እግዚአብሔር የለም። አንተ ውሸታም ብሎ አባሩት ይላል። የሰሙት ታሪክ ልብ በሉ። ስለዚህ ስንቱ ውሸታም ነው የበላው። የእግዚአብሔርን ስም ብድግ አድርጎ ይላል የሰራዊት ጌታ እግዚአብሔር ስም ሁሉ አሜን ብሏል፣ ልኮታል። በእርግጥ እግዚአብሔር የተናገረው ፈትሹ። በምንድን ነው የምንፈትሸው? በምንድን ነው? በፍሬው ነው የምንፈትሸው። ፍሬው ምን ያሳያል? በቃሉ ነው የምንፈትሸው። ቃሉ ምን ያሳያል? የተናገረው መፈጸም መቻል አለበት። ልብ በሉ። በኢየሩሳሌም የነበሩ ሐሰተኛ ነቢያት እንደዚህ ነበሩ። ዛሬ እንደዚህ ነው። ወደ መጨረሻው ነው። የመጨረሻው መለኪያ አለተኛ በክርስቶስ ሥጋ መልበስ ምን ለካቸው? አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ። ይህን ጥቅስ ቀደም ሲል አንብቤያለሁ።
ነገር ግን መናፍስት ከእግዚአብሔር ሆኖ እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና ካለ በኋላ አሁን የሚፈልገው ቀጥሎ ያለውን ቁጥር የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ቁጥር 3 ላይ ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ይህን እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ጌታ የተወደዳችሁ ቅዱሳን የእግዚአብሔር ልጆች ሆይ ማድረግ ያለብን ነገር ይህ ጌታ ኢየሱስ ክርስቶስ የኔንና የእናንተን አይነት የሚደክም የሚራብ የሚጠማ ብዙ የኃጢአት ስሜት ያለበትን ሥጋ ነገር ግን ያለብሶ መጥቶ ከኃጢአት በላይ የሆነ ኃጢአትን በሥጋው የኮነነ ኃጢአትን ያሸነፈ ሥጋ ለብሶ መምጣት ግን ሥጋ ለብሶ መምጣት በነገር ሁሉ እኛን ሊመስል ተገባ ይላል ሐዋርያው ጳውሎስ። በዚህ ልክ መምጣቱ የማይታመን መንፈሱ ለእግዚአብሔር አለ። ዛሬ ብዙዎቹ በዚህ ልክ አያምኑ። ኢየሱስ ፍጹም ሰው መሆኑን አያምኑ። አንዳንዶቹ አምላክነቱን ብቻ ያምናል። ሌሎቹ ደግሞ ሥጋ ብቻ ነው መለኮትነት የሌለው ከፈጣሪነት የተለየ አድርጎ ያስባል። ሴጣን በክርስቶስ መለኮትነትም ላይ ሰማያዊነትም ላይ ውጊያ ነው የከፈተው። ስለዚህ ክርስቶስ ሥጋ ለብሶ መምጣቱ የማያምን መንፈስ ከማን አይደለም? ከእግዚአብሔር አይደለም። ይህ አራተኛው ሚዛናችን ነው። ይህ ኢየሱስ የተናገረው የመጨረሻ ዘመን ምልክቶች አንዱ የሆነው የትንቢት ቃል በቃል ሲፈጸም በዓይናችን እያየን ያለንበት ሁኔታ ያለ ሐሰተኛ ነቢያት ብዙ ማውራት ይቻላል። በአካባቢያችን እንኳን ስንት ጉድ አለ። ስንት ጉድ ብዙን ለማውራት ጊዜ ይበቃል። በዋናነት ግን በእነዚህ በአራቱ ሚዛኖች ቁጭ አድርገን ልንፈትን ይገባል። አንደኛ በምንድነው መፈተን ያለብን? በደንብ እንድትይዙ ስለፈለኩ ነው። በምንድነው መፈተን ያለብን? አንደኛው በሕጉና በምስክሩ፣ ሌላኛው በፍሬው፣ ሶስተኛ ቃል በቃል የተናገሩት ትንቢት መፈጸም መቻል አለበት። አራተኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መምጣቱ ማመን መቻል አለበት። የመጨረሻ ሐሳብ ላይ ደግሞ ስንመጣ በጉዳዩ ላይ እርግጠኞች ከሆንን ከእነሱ ጋር ያለንን ወይም ደግሞ ከሐሰተኛ ነቢያት ጋር ያለንን ቁርኝት ምንድነው ማድረግ የሚገባል? ሁለት ነገር ነው ማድረግ ያለብን። አንደኛው መራቅ። ምክንያቱም ማንም እንዳያስታችሁ እኔ ክርስቶስ ነኝ እያሉ ሐሰተኛ ክርስቶሶችን ይመጣሉ፣ ሐሰተኛ ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ደግሞ በስሙ ነው የሚመጡት ይላል የሠራዊት ጌታ እግዚአብሔር። ኢየሱስ እንዲህ አለ። በኢየሱስ ስም መምጣት ሊያስደንቀን አይገባም። ሌላው ደግሞ የሚሰሩት ተአምር ሊያስደንቀን አይገባም። ብዙ ጊዜ ብዙ ሰዎች የሚሰንፉት የሚታለሉበት አንድ ነገር ምንድነው? በተአምራት ነው። እግዚአብሔር ሳይጠቀምበት እንዴት ተአምር ሊሰራ ይችላል የሚለው እንንገራችሁ። ሴጣን ተአምር ሊሰራ አይችልም ያለው ማን? ተአምር ሊሰራ ይችላል። ምዕራፍ 6 ጀምራችሁ እስከ 12 አንብቡ። እዛ ውስጥ ሙሴና አሮን በእግዚአብሔር ፊት ቀርበው በፈርዖን ፊት እግዚአብሔር ልኳቸው በሄዱ ጊዜ ሙሴ እባብ ሰርቶ በፈርዖን ፊት ሲያሳይ እነዚህ መተተኞች ሐሰተኞችም እኮ በሴጣን መንፈስ እኮ ተአምር ሰርቷል። እባብ ሰሩ እኮ ውሃን ወደ ደም እኮ ቀየሩ እኮ ተአምር ሰሩ እኮ። ተአምር መስራቱ አይደለም አንድ ሰው ተአምር ስለሰራ ብቻ የእግዚአብሔር መንፈስ አለበት። በሽተኛውን ስለፈወሰ ተአምር ወይም ደግሞ ድውዩን ስለፈወሰ ዓይነ ስውሩን ስለከፈተ እግዚአብሔር ነው ይሄን ያደረገው። ኖ ሴጣን በተአምሩ አስመስሎ ያን ያደርጋል። እሱ አይደለም ዋናው። በቃሉ ሚዛን ላይ ቁጭ ማለት ወዳጆች፣ ስናጠቃልለው የዛሬን ክፍል እውነተኛው የእግዚአብሔር ቃል የተናገሩት እንዲህ ቃል በቃል መፈጸሙን ነው ያየነው። ስለዚህ ምን ማድረግ አለብን? ቃሉ እውነት ነው። ወደ ቤታችን ልንሄድ የሚዘጋጅ ያስፈልጋል። እነሆ በቶሎ እመጣለሁ ብለዋል። ትንቢቱ እየተፈጸመ ከሆነ ምን ማድረግ አለብኝ? ራሴን ማዘጋጀት አለብኝ ብለን ማሰብ እንድንችል እግዚአብሔር እኔንና እናንተን ሁላችንን በቃሉ በረከት ሕይወታችንን
ይለውጥልን ይባርከን በቅርቡ ለሚመጣው መንግስት በመንፈስ ሁላችን ያዘጋጀን ተባረኩልኝ አሜን አሜን